የሚወስዱት ድራግ የሚወስዱት ምግብ አሁን ከኛ ጥናት የምናየው ሬሳ ሁሉ ከሆስፒታል የወጣውን እንመዘግባለን እኛ በምን ሞታል ብለን እንጠይቃለንና ሄፓታይተስ በጣም በስቷል አሁን ኤችአይቪውን ይፈራል እንጂ ሰው ሄፓታይተስ ነው የፈጀው ብዙውን ህዝብ ጉበታ እንግዲህ ምንድነው እሱ ይሄንን የሚያስተላልፈው ከሚጠጣበት ወርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው ቡና ጠጡም ያስተላልፋል ሆቴሎች ያስተላልፋሉ ስጋ ቤቱ ሄፓታይተስ ያስተላልፋል እጁ ይቆረጣል ደሙ በቃ እንደዚህ አርጎ በምግብ ቤቶች ነው ህዝቡን ያበላሸው ስለዚህ ምግብ ቤቶቻቸውን ይቆጣጠር ጤና ቢሮ ምን ይሰራል እኔ አልበላም ሄጄ ሳይበስልም መብላት ትክክል አይደለም ብዙ ልናወራ እንችላለን በዚህ በጤና ዙሪያኛ ያጠና ነው ብዙ ጥናት አለ የኩላሊቱ ደግሞ የሚጠጡት ውሃ ሰላጣው ያትክልቱ ምክንያቱም የቆዳ መርዝ ከላይ ጀምሮ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት ግን ውስጡ የተመረዘ ነው ያ ናይትሮጅኑ ከፍ ይላል በሰውነት ውስጥ ስለዚህ አንጀቱን ያ ኩላሊቱን ዳሜጅ ያደርገዋል ከአቅም በላይ ይሆንበታል እንደዚህ ያደረጉ ከተመረዘ ምግብ ነው የኩላሊቱ ፌለሪቲ የሚታየው ራሱ ዶክተሩም ኮበልቶ ኩላሊቱ ፌል ያደርጋል እኔም ማቀው የባህል ሐኪም ልጅ ዶክተር ኩላሊቱ ፌል አድርጎ እንትን ማድረጊያ ሁሉ ዲያላሲስ አድርጎ አልቻለም ሞት ምንም ከአቅማችን በላይ የሆነ የኩላሊት ፌለሪቲ ይታያል በአመጋገብ ማዳበሪያው ተበላሽ ማበደው ኤክስፓየርድ ያደረገ ማዳበሪያ እንግዲህ እነዚህ ሁሉ ናቸው አመጋገቡ ነው ዘይቱ ነው ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው ስለዚህ የሚጠጡት ሆቴል እንትን ወተት እንትን ነው ኤክስፓየርድ ያደረገ ነው የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው እና በቃ ተዘምቶብናል ሳምንት የቀረው ኤክስፓየርድ ያደርግ ሳምንት የቀረው ምግብ ነው የሚገባው እና መንግስት እንደ መንግስት ደረጃዎች መዳቢ ጥራት ቁጥጥሩን በጣም መከታተል አለበት እና በጣም ያሳፍራል እዚህ መድኃኒት ቁጥጥር ውስጥ የምናያቸው እኛን ያስደርሱንም WHO እኮ እኛን ይፈልገናል እንጠራለን እኮ ስብሰባ ስንጠራ ዶክተሮች ናቸው ቀድሞ የሚጠሩትና እኛ እንዳንናገር እንኳን ለብቻ ወይም እነሱ የWHO ዶክተሮች የሚጠሩት ለአበል ነው እኛ አበሉን አንፈልግም ግን ምን ፈልገው እንኳን የመናገር መብት የለንም ስለዚህ መድኃኒት ቁጥጥር ላይ ነው ያለው ችግሩ እዛ ነው ሌብነቱ ያለው እዛ ነው ህዝብ የሚያልቀው ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው እዚህ አሰብ እንትን ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናልኛ እና ዘይቱ መርዝ ነው የሚገባው ይሄ መተላለፍ ያለበት ይመስለኛል የኢትዮጵያ ህዝብ ከዘይት ጀምሮ ባክግራውንዳችን የዘይት ሀብታችንን ሁሉ አስጠፍተውናል ድሮ የኑግ ዘይት መንደር ውስጥ ተጨምቆ ይሸጥ ነበር ድሮ የሰሊጥ ዘይት ይሸጥ ነበር እቤም በሰላም ከላሞች ነበር የምናገኘው አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል እና መድኃኒት ቁጥጥር ጤና ጥበቃ ዘመናዊ ትጥቅ ታጥቆ ህዝቡን ፈጀው ብለን እንላለን እኛ በስብሰባችን ላይ ሁሉ ጊዜ የታጠቀው ትጥቅ ዘመናዊ ነው መንግስት ያምነዋል ስር ድረስ ገብተን ነው የምንከታተላቸው አጥፊዎች ናቸው ይህንንስ ለመጪው ትውልድ በመጽሐፍ መልክ ጽፈው ለአንባቢያን ለማቅረብ ሀሳቡ የለም ከጻፍኩት እኮ መቅድሟ ላይ ነው ለእንትና ለዶክተር ሮዳስ መቅድሟን እኮ ያ ሁሉ እንትን ያስነሳ መቅድም በጣም ትንሽ ነገር ነው በዛ ሐሳብ ላይ የሰጠሁት እንጂ 1800 ገጽ ነው የጻፉት ሰዎች ተገለበጠ ነው የኔ አይደለም ይሄ እውነት የኢትዮጵያ እውነት ነው ተብሎ ጽፈው አስተላልፈዋል ሰዎች እሱን ወደ መጽሐፍ ገልብጠን ለማለት ተው አይን ያለው ሰው ይቅርና አይነ ስውር ሁሉ ይከራከራል ስለዚህ ይሄን ስድብ የኔ አቅም እነሱ አይጽፉም አይዋውጡትም ደፋር እኔ ነኝ እንግዲህ ለማውጣት ማለት እሱ ሰርጥ በሚሳ አረ እንትኑ መጽሐፉን ታሪኩን ለማውጣት
ስድቡን ይቻላል። ይሄን ለምሳሌ ሴሜቲኮቹ እኛንን ቀድመን የተፈጠርን ባዮች ናቸው። ኩሹን መስደብ ነው የሚፈልጉት፣ ማዋረድ ነው የሚፈልጉት። ዕውቀት የኩሽ አይደለም ብለው ነው የሚያምኑት። እና ዕውቀት ደግሞ የኩሽ ነው፣ እኛ ኩሽ ነን። ስለዚህ ይሄን ካላመነ የኢትዮጵያ ሕዝብ ኩሽቲክነቱን ካላመነ የፈረንጅ አሽከር ምንድነው ማስረጃው? ኩሽቲክና ሴሜቲክ ቀድሟል ለማለት ፕሩፍ ምንድነው? የተሰሩ ስራዎች ከህንድ ጀምረህ ከባቢሎን ጀምረህ እስከዚህ እስከ ግብጽ መጨረሻ ድረስ ያለው በሙሉ የኩሽ ስራዎች ናቸው። ሮም እኮ ቅርብ ጊዜ ነው የተፈጠረችው። በተለይ ከውሸት ታሪክ ላይ ነው የተፈጠረችው። የኛ ግን መሰረት ያለው ነው። ያንን በግድ መኑ ማለት አያስፈልግም። በቃ ይዘን ቁጭ እንላለን። ቀስ እያለ በፊልም መልክም ማውጣት የሚፈልጉ አሉ። ያው ለምሳሌ ሆሊውዶች ብዙ ጊዜ አነጋግረውኛል። ግን ኢትዮጵያዊ አይፈጠርም እንዴት ነው ስለ ሆሊውድ ቢሰጠው? እንትንን ቤንሻንጉልን መርጠን ነበር በሎጂ ጋፎ እና ያን ሁሉ ካመጡ በኋላ ሳስበው ለምንድን ነው ኢትዮጵያዊ የማይፈጠረው? አንሰጥም፣ ማናደርገው ይሻላል።